بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ودنا ተከበራችሁ የሉቅማን ሀገር አቀፍ ማህበር ሱመዮች እንዲሁም ቢላሎች እንዴት ናችሁ? አልহামዱሊላህ። እንግዲህ ዛሬ ከወሎ መናገሻ ከደሴ ከተማ ተነስተን እዚህ አቀስታ ላይ እንገኛለን። አቀስታ ላይ የተገኘንበት ዋልናውና ትልቁ በቀደም እርዳታ ያደረግንላቸውን 50 ከወለጋና ከአዲስ አበባ የተፈናቀሉ ወገኖቻችንን ሉቅማን ሀገር አቀፍ ማህበር ዛሬ ለእያንዳንዳቸው 12.5 ኪሎ ዱቄት ሊሰጣቸው 6 ኩንታል ነጥብ 25 ኪሎ ዛሬ ዘላይ ይዘን ተገኝተናል። ይሄንን ለነዚህ ወገኖቻችን እናካፈላለን። ሉቅማን ይሄ ብቻ አይደለም። እዛ ጋር የምትመለከቱትን በሬ በዒዳቸው ቀን እንደኛ ተደስተው እንዲውሉ እንደኛ ስጋ እንዳገኙ እንደኛ መረቅ እንዳገኙ በዒዱ ቀን ተክዘው ልጆቻቸው ሰው ቤት ሄደው ስጋ እንዲብለው እንዳይጠይቁም ለነዚህ ለ50 ሰዎች እንዲከፋፈል ይሄን አድርገናል። ሐቂቃ እናንተ የሉቅማን ሱመዮች እጅግ በጣም ጀግኖችና ለወገኖቻችሁ የቆማችሁ በመሆናችሁ ኩራት ሊሰማችሁ ይገባል። እኛም ደግሞ እንደ ሉቅማን ሀገር አቀፍ ማህበር እዚህ ቦታ ላይ ተገኝተን ለነዚህ ወገኖቻችን በዒዱ ቀን እንደኛው ተደስተው እንዲውሉ ይሄንን ጉዳይ አከፋፍለናል ማለት ነው። አላህ በሁለቱም ሀገር አላህ ያስደስታችሁ። ዱቄቱንም ሰጣችኋል። ዘካተል ፊጥራችሁ ቦታው ላይ ሆሏል። እንደኛው ደግሞ ያገኙ ብላችሁ ደግሞ ስጋም እንትን ብላችኋል። ይሄን ስጋ አርደው እንዲከፋፈሉ እናደርጋለንና አላህ መልካም ጀዛችሁን ይክፈላችሁ እህቶቼ እንዲሁም ወንድሞቼ። ሐቂቃ በእናንተ ኮርተናል። ኢንሻአላህ ቀጣይ ያለውን ሂደታችን እናሳያችኋለን። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሉቅማን ሱመዮች እንዲሁም ቢላሎች እንኳን ደስ አላችሁ። ዛሬ እንግዲህ አቀስታ ላይ እንገኛለን። አቀስታ ላይ የምንገኝበት ዋናው ትልቁ ምክንያት ከወለጋና ከአዲስ አበባ ከተፈናቀለ ቤታቸው ወጥተው እዚህ ባሳዛኝ ሁኔታ ላይ የሚገኙ ወገኖቻችንን ለነዚህ በዒዱ ቀን እንደኛው ተደስተው እንዲውሉ እንደኛው የዒደል ፈጥር እንደኛ የዒደል ፈጥር በዓል እንዲደሰቱና ስጋ በልተው እንዲውሉ ነው። እነዚህ ልጆች ተመልከቷቸው። እጅግ በጣም ደስ የሚሉ ልጆች ናቸው። እነዚህ ልጆች በዒድ ቀን አባቴ ስጋ እናቴ ስጋ ማለታቸው አይቀርም። እነና መሰል ልጆች አሉ። ስለዚህ እነዚህ ልጆች እንደሌላው ልጆች ቤተሰቦቻቸው ጋር ተደስተው እንዲውሉ ስጋ እንዲበሉ መረቅ እንዳገኙ ዛሬ ይሄንን በሬ አምጥተንላቸዋል። አልহামዱሊላህ። ምን ጊዜም ለወገን ደስታ ናችሁ። ምን ጊዜም ለተቸገረ ትደርሳላችሁ። ምን ጊዜም ከስደተኛ ከየቲም ከአቅመ ደካማ ከየትኛውም ከተቸገረ ጎን አለን የምትሉ ስለሆናችሁ ይሄን የመሰለ በሬ ገዝተን ዛሬ እንግዲህ እንሰጣቸዋለን። እነሱም ይቃረጣሉ፣ በዒዱ ቀን ስጋ ይበላሉ ማለት ነው። እነዚህም ህፃናቶች ኢንሻአላህ በዒድ ቀን ስጋ በልተው ይላሉ። ሀዛ ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጋባ ምን ተሰማ ነገር እስኪ በሬው በመገዛት ቪዲዮ እሺ፣ በሬ ስጋ ትበላለህ? ወላሂ በል ትወደኛለህ? ይሄንን በሬ ትወደዋለህ? ምን ትበላለህ? ስጋ ትበላለህ? በቃ በዒዱ ቀን ስጋ ትበላለህ። እሺ እሺ። አንተስ ስጋ ትበላለህ? በዒዱ ቀን ትበላለህ? ትንገረኛ ትበላለህ? ይኸው እህቶች ይሄንን በሬ አምጥተውልሃል ማለት ነው። አንተ ስጋ ትበላለህ? ወላሂ በል በዒድ ቀን ስጋ ትበላለህ? ማሻአላህ። አንተስ? እበላለሁ። በሬ ስለተገዛ ደስ ብሎኛል። ወላሂ ማሻአላህ። እኔ ማረዋ እንኳን ደስ አለ። አንተስ? በሬ ተተገዛ እበላለሁ። እሺ እስኪ ድገምልኝ። በሬ ስለተገዛ እኔ እበላለሁ። አመሰግናለሁ። እሰየኔ ማር እኔም እናመሰግናቸዋለን፣ እንወዳቸዋለን። ሌላስ ማን ነው የሚነግረኝ? እስኪ ንገረኝ። አንተስ በሬ ስለተገዛ ደስ ብሎሃል? ወላሂ ስጋ ትበላለህ? እስኪ ስጋ እበላለሁ በለኝ። ትደሰታለህ? ደስ ብሎሃል? ማሻአላህ። እስኪ አምጪ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለኢድል አልፈጥር በሰላም እንኳን አደረሰን። በጣም ነው እኔ የተደሰትኩት። ደስታውን ደግሞ ጀዛውን አላህ ይክፈላችሁ። በጣም ነው የተደሰትነው እና ላረጋችሁልን እንክብካቤ በጣም አመሰግናለን እና በጣም ነው የተደሰትነው። እኔ መቼም በጣም ነው የተደሰትኩት እና አላህ ደግሞ ጀዛውን አላህ ይክፈላችሁ። አላህ ያስደስታችሁ። ዲነል ኢስላም ሁሉም እንዳለ እስልምናችን እንደዚህ እንድትስፋፋ እኔ በጣም ወዳቸዋለሁ። ለአላህ ብዬ በጣም ነው የማመሰግነው። አላህ ይስጥን። ባረከላሁ ፊኩም። ቃልህን አክብረህ በመምጣትህ ወላሂ ምንም አልገልጸውም።
ለምን ድሃ በሚፈልገው ሰዓት መጥተሃል እና አላህ ጀዛህን አላህ ይክፈልህ በጤናህ ላይ እኔ በጤናቸው ላይ በአገራቸውም ለቀው የወጡ እህቶቼ አላህ እንዲጠብቃቸው ምኞቴ ነው። የኛን እጣ ደግሞ እንዳይደርሳቸው ወላሂ በጣም አላህን እያመሰገንኩ እለምነዋለሁ። አላህ ትልቁ ጌታ ዛሬ ምድርና ሰማይ የኸለቀ ጌታ ደግሞ አላህ ለነሱ ምንም እንቅፋት አሰሪያቻቸውም አዛኝ ሆነው ለነሱ የፈለጉትን የሚያደርጉ እንደ አላህ ታዞ የሚኖሩላቸው ያርግላቸው እና ደግሞ ባለበት እህት ወንድም ሙስሊም የሆነው ዶ አላህ ይጠብቆ ካለበት ቦታ እናንተም ሀገራችን ሰላም አርጎት እኛ በሰላም ምንኖር በሰላም እኛም ወደ መጣንበት ወላሂ እንግዲህ እዚህ አቀስተ ከመኖር አዲስ አበባ በሸራ ብኖር ነው መመጣ ነገር ያለው እንግዲህ ልጆቼን ብዙም ደግሞ በላክልኝም ብዙ ልጆችም መጥተው አይዞሽ ብለውኛል። እናረግልሻለን የሚቸግርሽን ወደ ውጭ እህቶቻችን እንዲ አድራሻ የለሽም አድራሻ ስጭን ብሎ ብዙ ልጆች ወስተዋል። በጣም አመሰግናለሁ። ልጆች አባት አላህ ያርግህ ሀያትህን አላህ ያቆየው። ከዚህ በላይ እኔ ምንም ነገር ምንም የለም አላህ ይጨመርበት። እኔ ደካማ ነኝ ወላሂ ደካማ ፍጡር ምንም ማድረግ የማይችል ትልቁ ጌታ ግዝ ማድረግ መስራት የሚችለው ጌታ ለሁሉም ዓለም በሙሉ ያሉ እህቶችን አላህ ይጠብቃቸው ብዬ ዱአ ማድረግ ነው። አላህ በበዓሉ እንዳስተሰተከን አላህ ያስደስታችሁ ብዬ ዱአ አረግላችኋለሁ። አመሰግናለሁ የኔ ወንድም ይዤ አላህ ይስጣቸው አላህ በረካውን ጨምርላቸው ተሳቡ ይቅጣማቸው። እኛ ደስ ብሎናል እነሱ ባሉበት እነሱ በእኛም በመፍቀዳቸው በጣም አርገን ደስ ብሎናል። ወንድሜው አላህ ይጨምርላቸው ዙርገጣሚ አላህ ያርጋቸው ተክፉ ነገር አላህ ይጠብቃቸው። እናንተም ቆዩልን አገር አማን ይሁን ለጋ አማን ይሁን አገር አማን ታልሆነ መኖር የለምና እነሱም አማን ሆነው ጤና ሆነው እናንተ ጋራ እንኳን ዙር አመቱ ይጣምልን ዙር ገጣሚ ያለ ያርግልን። አመሰግናለሁ። እኔ እናትዬ አመቱ አድርሳችሁ እኔ በልክ ታገሪ ወጣሁኝ በ36 አመቴ ነው እዚህ ሀገር የደረስኩት ማለት ነው። የሚፈቅደኝም ሰው የለኝም ወገን የለኝም። ስሙን የሀገር ሰው ባላለሁ እንጂ ብቸኛ ነኝ። እኔ እናተዋየ ግን በእናንተ እርዳታ በእናንተ መጠየቅ ይኸው ሩህ ያለ አልሐምዱሊላህ። እነሱንም ደግሞ አላህዬ አውሎ ያስገባቸው በረካ ይሁኑ አላህ ያቆያቸው። ከርሞህን ጊዜ ደግሞ እኛንም የሚጠይቁ አላህ ያኑርልን አላህ ያቆያቸው። አላህዬ ደግሞ ሆይታቸውን አላህ ደህና አድርጎ እንደው የተረፈውን ተዚህ የበለጠውን እኛንም የሚጠይቁ አላህ ያርጋቸው። እነሱን ደግሞ ይተረፍረፍላቸው አላህ በአጠገባቸው በጎናቸው እንቅፋትም እንዳይወጋብን እሾህም እንዳይወጋብን እንቅፋትም እንዳይመታብን አላህ በሰላም ባፊያ ጤናቸውን አላህ ይስጣቸው። ጨምሮ ይስጣቸው። አላህ ይገንፍል በመኪናም ጭነው ተደስተው የሚኖሩ አላህ ያርጋቸው። እናመሰግናለን። በጣም በኃይለኛ ነው የምናመሰግነው። የኔ እናት እናንተም በረካ ሁኑልን አላህ ያቆያችሁ። አመቱ አላህ ያድረሳችሁ። ዙርገጣሚ አላህ ያርጋችሁ። የኔ እናት ዋዬ ስለጠየቃችሁን በጣም ምስጋናዬን ከፍ ያለ ምስጋና አመሰግናለሁ። እንደገና ደግሞ ዱአ አረጋለሁ። ምስኪን ነኝ ደካማ ነኝ ወገንም የለኝም ቀድር የማይችልም ለመስራትም በጣም ደካማ ነኝ። እኔ እናትዬ ለፍቼ ንብረቴን እዛው ድሜ ነው የመጣሁት። ንብረት ወርሞብኝ እያለቀስኩኝ ነኝ ያለሁት እና ተመውደም አላህ ያውጣቸው አላህ ያትርፋቸው። አላህ ያዩትን የሚበሉ የሚጠጡ አላህ ያርጋቸው። የሀገራችን ልጆቻችንም ተሆኑ በሀገራቸው ጭነው ይምጡ ለሀገራቸው አላህ ያብቃቸው። እነሱም እናንተም ደግሞ በረካ ሁኑልን አላህ ያቆያችሁ። የኔ እናትዬ እናመሰግናለን። ዱአ እናረጋለን። በረካ ሁኑልን የኔ እናትዬ አላህ ያቆያችሁ። ወደና የተከበራችሁ ልቁማን ስመዮች ያው ከዚህ ተነስተን አሁን ወደ ከላላ ወደ 100 ኪሎ ሜትር አካባቢ እንጓዝ ስለሆነ አርደን ለነዚህ ወንድሞቻችን ቁመን ማከፋፈል ባለመቻላችን እዚህ ተወካይ አለ በሬው ለሱ እናስረክባለን። እሱም ማስረከቡን ይገልጽልናል ማለት ነው። እሺ አመሰግናለሁ። እኔ ስሜ ተስፋዬ ይባላል። ሴት ህፃናት ማህበራዊ ጉዳይ የተፈናቃዮች ወኪል ነኝ። ስለዚህ ያው ላደረጋችሁልን ድጋፍ ሁሉ እናመሰግናለን። ያው በሬውን በእኛ በጽህፈት ቤቱ ስም ተረክበን ለተፈናቃዮቹ ደግሞ ሁሉም በዛ ቀን ተደስተው እንዲውሉ የማዕድ ማጋራቱን እኛ ቁመን ለማድረግ በሬውን መረከባችንን አረጋግጥላችኋለሁ። እናመሰግናለን። أيطول الهجر وأبقى
دون لقاك بعضي وكلي حتى ما قلي آتيك وأرمي بنفسي